ደህና ዋላችሁ? እንዴት ዋላችሁ? ደህና ዋላችሁ? እንዴት ዋላችሁ? ደህና ዋላችሁ? ደህና አደራችሁ? እናንተ አታውቁኝ፣ እኔ አላውቃችሁ። ወንድ አባቱ ልጅ መጣሁላችሁ። አንተ ማነህ? ማነህ? አንተስ ማነህ? እኮ ማነህ? ረገዲያ እየነደደኝ እየበሰጨኝ እየበገረኝ አረ ምን ልሁን አንተ? አረ ምን ልሁን? አረ ምን ልሁን አንተ? የምን ጎንደር ነው? የምን ወሎ ነው? የምን ጎጃም ነው? የምን ሸዋ? አንድ አማራ በለየው ምናፍጠኛ። ምን አልኩኝ? ምን አልኩኝ? ምን አልኩኝ? አማራ 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 አረ አማራ ተቤት በለኝ ወየበልና መሞት ይቁም አንድ ሁንና አካኪ ዘራፍ የሚለው ቃላት የት የመጣ ነው? ፈሪና ጀግና የዘመተለት ሚለይበት ነው። ስማይ ልንገር ሁሉን ቃል በቃል ሀብትና ሱሪ ዘር ይጠይቃል። ሀገር በልቡ ህዝቡ እየሞተ ገዳዩን ገሎ እያቃተተ ዲሽቃ መትረጊስ ሚማርከውን የጦሩን ጀግና ማናሉ ሰሞን የምን ሽንገራ የምን ቀጠሮ ይለይልናል እንጃ ዘንድሮ 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 የወንዶች ወንድ የወንድ ማርከሻ ወንድ አለ ጀግና የመጨረሻ የፈረስ ጭራ ተቆጥሮ ያለው ስሪ ወዳል አይወለድ የፋኖ ታሪክ ተነግሮ ያለው የኢትዮጵያ ልጅ የነብሩ ጅራ ሀገር ይመራል በስነ ስርዓት ሲር 30 ሲመለስ 60 እየተረገጠው መሬቱ ከሳ ሲያዩት ለስላሳ ሲተኩስ ነብር አረ ነብርስ ፋታ ይሰጣል የአማራይቱ ልጅ ያበለው ሰይጣን የቦጅቧጃ ልጅ ፊደል ቀርጬ እውቀት ብዘራ ጫካ መንጥሬ ፍሬ ባፈራ ቅጠል ከመልበስ ሸማ ላይ ባደርስ ጠምቆ ማጠጣት እርሻን ባወርስ አፈር ቆፋሪ ጥበብ ቀማሪ ብሎ አሳደረኝ አምላኩን ፈሪ። አረ ገና ነው፣ አረ ገና ነው፣ አረ ገና ነው። አገር ምሩልን ብለን ያላቸው ከሰው አብልጠን የመረጥናቸው ከሞት ጋር ታግለን ያሻገርናቸው የዘር ምጥ ሆነው መሸሸጊያቸው ዘምተው አያውቁ ወይ አልታጠቁ ታሪክ አያውቁ ወይ አይጠይቁ የሐሰት